ክርስቶስ በታላቅ ኃይልና ሥልጣን ከሞት ተነሣ። እነሆ በትንሣኤው መታደስ አለ፣ ተስፋ አለ፣ አዲስ ሕይወት አለ። እነሆ ማዕዶት ይሆናል። ከተስፋ ወደ ተስፋ እንሸጋገራለን። ፋሲካ ከተከበረው የቅዱስ ሳምንት ውበት እስከ ትንሣኤው ብሩህ ደስታ ድረስ የእምነት ጉዞ፣ የፍቅር በዓል፣ የዘላለም ተስፋ ማረጋገጫ ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢትዮጵያ ልማት ባንክ በላቅ አገልግሎት ለግብርና፣ ለማኑፋክቸሪንግ፣ ለማዕድን ዘርፍ ቅድሚያና የተለየ ትኩረት በመስጠት ከትውልድ ወደ ትውልድ እየተሸጋገረ አገርና ዜጎችን በልማት ጎዳና እያገለገለ ይገኛል። በዚህ ፋሲካ የክርስቶስ ብርሃን ቤታችሁ ያብራ፣ ልባችሁም በሰላምና ደስታ ይሞላ። ለሕዝበ ክርስቲያን በሙሉ መልካም የትንሣኤ በዓል። የኢትዮጵያ ልማት ባንክ የልማት አጋሮ